ሰላም ሰላም ውድ የእርጎ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። ውድ ጓደኞቼ ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። ውዶች በስደት ላይ የምትገኙ የማዳም ቅመሞች ተያይዘን እንደግ። ሰብስክራይብ አድርጉኝ፣ እኔም አድርጋችኋለሁ። በእርግጠኝነት ጥሩ ነገር የምንሰራበት፣ እርስ በርስ የምንደጋገፍበት፣ መልካም ነገር የምናደርግበት ቻናል ይሆናል ብዬ ተስፋ አደርጋለሁ። ልክ እንደኔ ስደት የሰለቻችሁ ወደ ዩቲዩብ ጎራ ብላችሁ አብረን እንስራ፣ አብረን እንደግ እላለሁ ውዶችዬ። እና ቻናሌን ሰብስክራይብ አድርጉ። ሌላው እንግዲህ እውነት ለመናገር በእንደዚህ ባይጀመር ደስ ይለኝ ነበር፣ ግን ያው እንግዲህ አጋጣሚ ሆኖ ሁላችንም እንደምናውቀው ሰሞኑን አብርሽ የቄራው ጋር የሆነውና የተፈጠረው ድንገተኛ አደጋ በጣም ሁላችንን ማሳዝኖናል። እውነት ለመናገር ያው መልካም ሰው ይፈተናል እንደሚባለው መልካም ሰው ላይ ነገሮች ትንሽ ሲደራረቡ ይታያል። ብዙዎቻችን በራሳችን የምናየው ነገር ነው ብዬ አስባለሁ ከዛ አንጻር እንጂ በእርግጠኝነት አብርሽ ለዚህ ነገር የሚጋበዝ አይነት ሰው አልነበረም። እንግዲህ ፈጣሪ ሁልጊዜም አይሳሳትም፣ እግዚአብሔር ይማረው። በእውነት በዚህ ሰዓት ሁላችንም ከጎኑ ብንሆንና አይዞህ ማለት ብንችል በእርግጠኝነት ደስ ይለን ነበር። እንግዲህ አልሆነም። የስደተኞች አባት ነው። ብዙዎቻችንን በሰው ሀገር በስደት ላይ ብዙ ነገር ከጎናችን ሆኖ አለሁ ያለን ማንም ዞር ብሎ በማያየን ሰዓት እሱ ነበር ያለን እና እንግዲህ ፈጣሪ ይጠብቅልን፣ ጨርሶ ይማራቸው፣ እሱንም ባለቤቱንም እላለሁ። ሌላው እንግዲህ ያው ሰሞኑን እንደምናየው በሶሻል ሚዲያ አንዲት በጣም ምስኪን የሆነች የምታሳዝን እናት ፎቶዋን እያዘዋወሩ ይገኛል ሶሻል ሚዲያ ላይ ማለት ነው። እንግዲህ ልጇን በሞት የተነጠቀች እናት ነች እንዳየሁት ከሆነ ማለት ነው። በጣም ነው ልብ የሚሰብረው። እግዚአብሔር የእናቶቻችንን እንባ ፈጣሪ ይበስልን። እኛም ደግሞ ለመልካም ነገር ሁኔታዎችን ለመልካም ነገር ተጠቅመን እነሱን ማገዝ እና ማስታወስ የምንችል በምቾት ሰዓትም ሆነ በየትኛውም ሁኔታ ውስጥ ሆነን እናቶቻችንን ቤተሰቦቻችንን ማስታወስ የምንችል ያድርገን። አቅማችን በፈቀደ ማገዝ የምንችል ያድርገን። ይህን ቻናል ጥሩ ነገር ላይ ብናደርሰው በእርግጠኝነት ብዙ መልካም ነገሮችን እንሰራበታለን ብዬ ተስፋ አድርጋለሁ። ውዶችዬ አበረታቱኝ፣ ሰብስክራይብ አድርጉ፣ አስተያየታችሁን በኮሜንት አሳውቁኝ። እናንተም ኑ ቶሎ ጎራ በሉ ወደ ዩቲዩብ፣ አብረን እንደግ፣ አብረን እንስራ ላለው። ሌላው ወይኔ በጣም ወዳት ማደንቃት ከኛ ወጣ ብላ አሁን ላይ ሀገሯ ላይ ገብታ ጥሩ ነገሮችን እየሰራች አለች። በዛ ላይ ደግሞ ለቤተሰቦቿ ያላት ነገር በጣም ሞድላት። ስራዋንም ሁላችሁም እንደምታውቁት ደስ የሚል ጎበዝ፣ ደስ የሚል ነገር ነው ያላት እና በጣም ነው ማደንቃት። በዚሁ አጋጣሚ አርአያችን ትሆናለች ብዬ አስባለሁ እና ሁላችንም እንበርታ። ነገ የተሻለ ቀን አለ። ከዚህ መከራና ፈተና ወጥተን መልካም ነገር፣ የተሻለ ነገር ለእኛም ለሀገርም ለቤተሰብም የሚጠቅም ነገር እንሰራ ዘንድ ፈጣሪ ይርዳን። ሌላው እንግዲህ ዳኒ እና ጽጌ ሮያል ናቸው። እነሱንም በጣም ወዳቸዋለሁ፣ አድናቂያቸው ነኝ። ሁሉም ሰው የራሱ የኋላ ታሪክ አለው። ትላንት ከብዙ ነገር ወጥተው ዛሬ ላይ የራሳቸውን ስራ እየሰሩ በጥሩ ሁኔታ የሚንቀሳቀሱ ወጣቶች ናቸው ማለት ነው። ሲቀጥል ደግሞ የፍቅር ጥያቄ ያቀረበላት ዳኒ፣ እሱ ነገር ደግሞ በጣም ደስ ብሎኛል። ብዙዎቻችን መልካም ነገርን እንደምንመኘው ሁሉ እውነት ለመናገር እኔ በጽጌና በዳኒ መሀል ማንም ሰው ጣልቃ ሲገባ ደስ ብሎኝ አያውቅም። በደንብ የሚረዳዱ የሚመስለኝ እነሱ ሁለቱ ናቸው በቃ። እና ለሁላችንም መልካም ሰው ረዳት የሚረዳ ይስጠን። በተለይ እኛ
የማዳም ቅመሞች የማዳም ኩሽና ትዕግስታችንን የጨረሰው ስለሆነ እንግዲህ እዛ ገብተን ደግሞ ሀገራችን እኛን በደንብ አክሴፕት አድርጎ ነገሮችን ተንከባክቦ የሚያኖረን መልካም ህይወት ይስጠን ለሁላችንም እላለሁኝ ውዶችዬ። በተረፈ ሰላማችሁ ፍቅራችሁ ብዝት ይበልልኝ። ብዙ ነገር እንማማራለን ስለ ፀጉር፣ ስለ እያንዳንዱ ይጠቅመናል ብዬ ስለማስበው ነገር ሁሉ ይዤላችሁ መመጣ ይሆናል። ብዙ አዳዲስ ነገሮች አሉ ማለት ያው ሚዲያ ከዚህ በፊት አልጠቀምም። ያው ሚዲያ ካልተጠቀማችሁ ደግሞ አዲስ ነገርን በምንም መንገድ ማውጣትና ለሰዎች ተጠቃሚ እንዲሆን ለሰዎች ማድረስ አትችሉም ማለት ነው። ስለዚህ ከዚህ በኋላ ግን ብዙ ነገሮችን እንማማርበታለን ላለሁኝ። መልካም ሌሊት፣ መልካም ቀን ይሁንላችሁ። ደህና ሁኑልኝ ባይ